ክነቱ በደንብ የሚያሳይ መሆኑን በመጽሐፍ ነው በቁርአን ነው? አደም በደንብ አዳምጡ ወገኖቼ፣ ዘመዶቼ። ቀጥይ። በመጽሐፍ እኮ ነብይ ያምናል። ነብይ ስለሚያምን ቢያንስ ለነብይ ሪስፔክት አላህና ነብይ ያምናሉ። ኦኬ እሺ፣ ምን ብሎናል ቅድም? አዳኝ የሚለው አምላክ ብቻ ነው፣ አላህ ብቻ ነው የሚያድነው ብሏል። እሺ፣ እዛ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ምን ብሎ ተናግሯል? እነሆ ንጉስሽ ጻድቅና አዳኝ ነው ብሎ ተናግሯል ማለት ነው በትንቢት። ይህን ትንቢት ደግሞ ሲፈጸም የት እናገኘዋለን? ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እንደዚህ ይላል። ወደ ኢየሩሳሌም ለክርስቶስ ነው። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜ የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፍትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገሎች በውርንጭላይቱና ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ ይላል። ስለዚህ ትንቢቱ ክርስቶስ ኢየሱስ ፈጽሞታል ማለት ነው። ያ አላህ በነገረን መሰረት እኛም እንደምናምነው አዳኝ ንጉስ፣ ንግስናው ከምድር ዳርቻ እስከ ምድር ዳርቻ የሆነ አምላክ ብቻ ነው። እርሱ ጌታ ማን ነው? ክርስቶስ ነው። ይህ ትንቢት ለእኔ ነው የተነገረው ብሎ ቃል በቃል ራሱ ኮት አድርጎ ክፍሉን አንጥቶ አሳይቶናል ማለት ነው። እናመሰግናለን። ከማን እንኳን ላመጣ እኔ ኢየሱስን ነብይ ነው ብዬ የሚያምነው መፍትሄ ነው። ነቢይ ማለት ምን ማለት ነው? መልእክተኛ ማለት ነው። መልእክተኛና ረሱልና የተላከ ማለት ነው። ነብይና መልእክተኛ አይለያይም? ነብይና መልእክተኛ አይለያይም? አዎ፣ መልእክተኛ ያለን ትእዛዝ የፈጣሪን ትእዛዝ የሚያደርስ ሁሉም ነብይ ነው። አሃ፣ መልእክተኛ ነው። በቃ እነ ጅብሪል ምናምን ሲለዩ ያው የሰው ልጅ መልእክተኛና ነብይ አይለያይም? ይለያያል። ለምሳሌ አሁን የሰው ልጅ ምናምን ከሆነ ሁሉም ነብይ ነው። አሁን የኢየሱስም የሰው ልጅ ነው። ምክንያቱም ከማርያም ነው ተወለደው። አይ መልእክተኛና ነብይ ምንድን ነው ልዩነቱ? ያ ያላን ትእዛዝ የሚያደርሱ ማለት ነው። የፈጣሪ ነብይና መልእክተኛ። መሐመድ መልእክተኛ ነው ወይንስ ነብይ ነው? መልእክተኛ ነብይ ነው። ነብይ ነው። መልእክተኛስ? ያው ነው። ኦኬ፣ መልእክተኛ ሁሉ ነብይ ነው? እንደዛ ሊሆን አይችልም። ነብይ ሁሉ መልእክተኛ ነው? እንደዛም ሊሆን አይችልም። ጭራሽ አታውቃቸውም ልዩነቶችን አጥና ተሳትፋ እና ያው ከማል እንኳን ተሳሳትካ እና ችግር የለውም። እኔ ቢሳሳቱም እኔ ተሳሳትኩ ማለት እስልምና አይሳሳትም። እኔ ነብይና መልእክተኛ እኔ እውቀት ላይኖር ይችላል፣ ግን ያው እኔ ቢሳሳት እስልምና አይሳሳትም። የተሳሳትኩት እኔ እንጂ ይሳሳታል። እና ነው የተሳሳተው። እንደዚህ ስትል ነው የምታስቁኝ። እሺ ለምንድን ነው? እሺ ኢየሱስ ጌታ ነኝ እያለ ለምን ነው ጌትነቱ ማተቀበለው? ያ እሱ መልእክተኛ ነው። ምክንያቱም የሰው ልጅ ነው። ጌታ ነኝ እያለ ለምን ማተቀበለው? ለምን ማተቀበለው? እሺ ሌላ ምንም ጌታ ያለ ሰው የለም በነቢያት። የምን ጌታ? ማን ጌታ አለ? እስኪ እሱን ንገረኝ። አንድ ነቢዮችም ይሁን ምንም ጌታ አለ ምንም የለም። አንድ አሉ አላሉ? ጥያቄ ነው መልስ። ቀላል ጥያቄ ነው። አሉ አላሉ? ምን አገናኘው? ወይኔ ኧረ በጣም ነው የሚያገናኘው። ጌታ ነኝ ያለ እንዴት አላመለከውም አልከኝ። እኔም ደግሞ ጌታ ነኝ ያለ አለ የለም ያልኩ ነው። ኦኬ እሺ፣ ምድራዊ ጌታ ነኝ፣ ምድራዊ ጌታ አይደለሁም ግን ጌታ ነኝ ያለ አንድ አምጣልኝ እስኪ። አንድ ብዙ አለ፣ አንድ ብቻ። አይ እኔ ጌታ ነኝ ያለ አለ የለም ነው አጭር። ወይ አለ የለም በለኝ። ምድራዊ ጌታ አይደለሁም ግን ጌታ ነኝ ያለ አንድ አምጣልኝ። አይ እኔ የጠየቅኩህ ጌታ ነኝ ያለ ያሉ አሉ የለማ። ኢየሱስ እንደተናገረው አንድ አታመጣልኝም። የለም እንደሱስ ባይሆንም ያላ ብሎ አላ ሌላ እንደ ኢየሱስ ካልሆነ ታዲያ እኔ ምን አገባኝ? እኔ አላህ ጌታ ነው አይደለ?
ቆይ አላህ ጌታ ነው አይደለ? የኔን መልስ ወደ አላህ እንዳሰለ አላህ ጌታ ነው አይደለ? ወደ አላህ እኮ እስልምና ነው፣ ችግር የለውም። የኔን ጥያቄ ብቻ መልስ። ያዋን መልስ ፈልጋታለሁ። ጌታ ነው ያለ አለ የለም። አዳምጥ። እሺ አዳምጣለሁ በደንብ። ምድራዊ ጌቶች ሊኖሩ ይችላሉ። የጌቶችን ፈጣሪ ደግሞ ክርስቶስ ነው። የጌቶችን ፈጣሪ ክርስቶስ ነው። አላህ ለምሳሌ ብርሃን ተብሎ ሊጠራ ይችላል። ፀሐይ ብርሃን ልትባል ትችላለች። አዳምጥ። ፀሐይ ብርሃን ስለተባለች አላህም ኑር ስለተባለ ሁለቱም አላህ ብርሃን ነው፣ ፀሐይም ብርሃን ነች። ስለዚህ አላህ ፀሐይ ነው ማለት ነው። ስለዚህ ክርስቶስ የጌቶች ጌታ ነው፣ የጌቶችን ፈጣሪ ነው። የጌትነታቸው የነኛ ምድራዊ ነው። ክርስቶስ ግን ምድራዊ ጌታ አይደለውም ብሏል። ጌትነቱ ምንድነው? እሱ በፍጡራን ላይ ፈጣሪ ነው። የነሱ ጌትነት ጌታ ተብለው ቢጠሩ ከፍጡራን አንጻር ቢጠራ ሰንበዲ በፍጡራን ላይ በክርስቶስ በተናገረው አይነት ጌትነት ይተናገራል ካልከኝ ይኸው ከፍ አድርጋ